ሰላም እንዴት አላችሁ? ዛሬ በአዲስ ቪዲዮ ተከስተናል። ዛሬ ይዘንላችሁ የመጣ ነው የአቤል ብርሃኑ የወይኗ ልጅ የዩቲዩብን ቻናል ነው። እንደሚታወቀው አቤል ዩቲዩበር ሁለት እና ከዛ በላይ ቻናሎች ያሉት ሲሆን ዛሬ በዋናነት የምናየው አቤል ብርሃኑ የወይኗ ልጅ ቁጥር 2 የሆነውን የዩቲዩብ ቻናል ነው። እንደሚታወቀው እንግዲህ አቤል ብርሃኑ በዚህ ቻናሉ ከ1.7 ሚሊዮን በላይ ሰብስክራይበር አለው። በውስጡም ወደ 798 ቪዲዮዎች ያሉት ትልቅ ቻናል ነው። እንደሚታወቀው አቤል ብርሃኑ በሚያደርጋቸው የተለያዩ የሀገራት ቱር በሚሰራቸው ቪዲዮዎች ይታወቃል። ከአቤል ቪዲዮዎች በጣም የሚያስገርመኝ የዩቲዩብ ኳሊቲው ነው። ከዛም በተረፈ the way he explain the cities እንግዲህ ከተሞችን የሚያስተዋውቅበት መንገድ አቤል ብርሃኑ በጣም ይለያል። እንዲሁም የመጀመሪያው ዩቲዩበር ነው እንደ ኢትዮጵያ አማዞን ሄዶ ቀረጻ በማድረግ 2-3 ኤፒሶዶች ይመስለኛል ያየውለት እና በዚህ ረገድ በኢትዮጵያ ውስጥ ይህን ያህል ቱር አድርጎ የተለያዩ ሀገሮችን በተለያየ አገላለጽ ስፔሻሊ ከተማ ውስጥ ያለን እስኪመስለን ድረስ ኢሜጅ እስኪፈጥር ድረስ የሰራ ዩቲዩበር አቤል ነው። በእርግጥ ሌሎችም አሉ፣ ግን ይህን ያህል ሞር ዛን 400 ቱርስ ያደረገ ፍላይ ያደረገ ዩቲዩበር ነው። በጣም ከአቤል ብርሃኑ በጣም የምወድለት ፓርት ከመነሻው ጀምሮ እከታተለው ነበረ። በእርግጥ በጣም ሳክሪፋይ ይከፍሏል፣ ግን ያም ሆነ አሁን ያለበት የሰብስክራይበር መጠን ቱ ቢ ሆነስት እንደሰራው አይደለም። 1.71 ሚሊዮን ሰብስክራይበርስ which means less than expected ነው። በጣም የሚገርመኝ ነገር መቄዶንያ ሄዶ የቀረጸው አንድ ቪዲዮ ላይ የነዛን ሁሉ ሐውልታት በምን ወይ እንደገለጻቸው በጣም ደስ ይላል። ገብታችሁ ማየት ትችላላችሁ። for those young YouTubers አቤል ብርሃኑ ትልቅ ተነሳሽነት የሚፈጥር ዩቲዩበር ነው። በቃ ከምንም የተነሳ ትልቅ ደረጃ ላይ ደረሰ ዩቲዩበር ነው። ኢቭን እሱም ብቻ ሳይሆን አቤል ብርሃኑ የሚሰጣቸው ታይትሎች በጣም ነው ደስ የሚሉት። እንትናችሁ ማን ነው ዩቲዩብ ቻናሉ ላይ ገብታችሁ ብታዩ somewhat ኢንትረስቲንግ የሆኑ ለማየት የሚያጓጉ የታይትል አሰጣጡ ተምኔሎቹ በጣም ኢንትረስቲንግ ናቸው። ውስጥም ስትገቡ ጀስት ታይትል እንዳደረገውና ተምኔል እንደሰጠው ነው የምታገኙት። ያንዳንዶቹ somewhat ተምኔሉ እና ውስጡ ያለው ኮንተንት ቫሪ ሊያደርግ ይችላል፣ ግን ወደ አቤል ጋር ስትመጡ አቤል ብርሃኑ በጣም በሚገርም ሁኔታ ቪዲዮዎችን ኖመንክሌቸር ያደርጋል፣ ተምኔሎችን ይሰጣል። ኢቭን በጣም የሚያስገርመኝ ፓርት ደግሞ ስለሚሄድበት ሀገር ሪሰርች ያደርጋል። በቃ የሆነ አሁን ለምሳሌ እኔ ከሱ ጋር አብሬ የሄድኩ እስኪመስለኝ አንድን ሀገር በቃ ምንድን ነው እሱ ሙሉ ለሙሉ እንዳውቀው እንዲያደርግ አንድ የዩቲዩብ ተመልካች ሙሉ ጥናት ምርምር አድርጎ ነው የሚሄደው እና በጣም አፕሪሺየት አቤል ብርሃኑ ደስ የሚል የዩቲዩብ ቻናል ነው። ጀስት ኢንቫይት ላደርጋችሁ እወዳለሁ። አቤል ቴንክ ዩ ፎር your really great work on your tour. I hope I will be your partner